ሃይ እንዴት ናችሁ? ዛሬ ማቀርብላችሁ ቶፕ 10 ዩቲዩብ የሚከፍላቸው የቪዲዮ አይነቶችን ነው። ዩቲዩብ ለሁሉም የቪዲዮ አይነቶች እኩል ተመሳሳይ ክፍያ የለውም። ለምሳሌ ሁለት ቪዲዮዎች ተመሳሳይ እኩል ቪው ኖሯቸው ይዘታቸው ግን የተለያየ ከሆነ ለሁለቱም እኩል ክፍያ አይኖራቸውም ማለት ነው። ሜቢ በነምበር ኦፍ ቪውስ እኩል ሊሆኑ ይችላሉ፣ ግን እኩል ክፍያ ላይኖራቸው ይችላል። ስለዚህ ዩቲዩብ ከፍተኛ ክፍያ የሚከፍላቸው ዩቲዩብ ቪዲዮ ኒሽ የምንላቸውን አቀርብላችኋለሁ ማለት ነው። ዩቲዩብ በመጀመሪያ ደረጃ ወይም በአንደኝነት ደረጃ የሚከፍላቸው የቪዲዮ አይነቶች ቴክኖሎጂ ሪቪውስ ኤንድ አንቦክሲንግ ናቸው። ይህም ማለት ነው ቴክኖሎጂ ነክ የሆኑ ነገሮችና አንቦክሲንግ አዲስ እቃዎችን የፈቶ ኤክስፖዝ የማድረግ ወር የማስተዋወቅ ቪዲዮዎችን በመጀመሪያ ደረጃ የሚከፈላቸው ናቸው። ይህም ማለት ነው ፐርቪው የሚከፈላቸው ሬት ትልቅ ነው ማለት ነው። ለምሳሌ እዚህ ውስጥ ምን አይነት ቪዲዮ መካተት ይችላል? የቴክኖሎጂ ማወዳደር ሊሆን ይችላል። ለሰይ ሁለት ስማርት ስልኮችን ኮምፔር ማድረግ ሊሆን ይችላል። ለሰይ አንድሮይድ ቨርሰስ አፕል አይኦኤስ ማነጻጸር ሊሆን ይችላል። ኦር ቴስላ ቴክኖሎጂ ቨርሰስ ቶዮታ ቴክኖሎጂ ማወዳደር ሊሆን ይችላል። ሌላው ኤግዛምፕልን መስጠት እንችላለን። አንቦክሲንግ ኤንድ ፐርፎርማንስ ቴስት ፎር ኤሌክትሮኒክስ። ሌትሰይ የሆነ እቃ ገዛን እንበል፣ የሆነ ኤሌክትሮኒክስ ገዛን እንበል። ያን ኤሌክትሮኒክስ ከፓኬጁ አውጥተን ቴስት አድርገን ፐርፎርማንሱን ቼክ አድርገን ፖስት ብናደርግ እነዚያ ቪዲዮዎች ቶፕ ክፍያ ይኖራቸዋል ማለት ነው። ሌላ እዚህ ውስጥ የሚካተቱ ቪዲዮዎች አክሰሰሪ ሪቪውስ ናቸው። ኤኒ ኤሌክትሮኒካል አክሰሰሪስ ሌትሰይ የኮምፒውተር አክሰሰሪ ሊሆን ይችላል፣ የስልኮቻችን አክሰሰሪ ሊሆን ይችላል። ለምሳሌ አንድ ሰው ኤርፓድ ገዛ እንበል፣ ፓክ የተደረገ ኦር ኤኒ የቤት የምንጠቀምባቸው እቃዎች ሊሆኑ ይችላሉ። እነዛን ከፍቶ አንቦክስ አድርጎ ሪቪል ስናደርግ ኦር ስናስተዋውቅ ስናሳይ እነዚህም ከፍተኛ ይከፈላቸዋል ማለት ነው። ሌላ ሶፍትዌር ቱቶሪያልስ፣ ኤኒ ሶፍትዌር ቱቶሪያል መስጠት ይቻላል። ለምሳሌ ቪዲዮ ኤዲቲንግ ሶፍትዌር ብለን አንዱን ስፔሲፊካሉ አንዱን ወስደን ቱቶሪያል ብንሰጥ እነዚህም እዛ ውስጥ ይካተታሉ ማለት ነው። አፕ ሪቪውስ እንደዚሁ አፕሊኬሽንም ላይክ እንደ ሶፍትዌር አፕሊኬሽንም ሪቪው ብናደረግ ኦር ኢንትሮዲውስ ብናደረግ እሱም የተሻለ ክፍያ ያለው ማለት ነው። ከዛ ቴክኖሎጂካል ኒውስ ማቅረብ ይቻላል። ለምሳሌ በእኛ ሀገር አንድ በጣም ፖፑላር የሆነ ሾው አለ ኢቢኤስ ላይ የሚቀርብ ቴክቶክ ሰሎሞን የሚል አንድ ቴክ ኒውስ አለ። እንደዚህ አይነት ይዘቶችን ዩቲዩብ ላይ ብዙ ቪዲዮዎች አሉ። የዛ አይነት ይዘት ያላቸው ቪዲዮዎችን መስራት እነሱም በከፍተኛ ተከፋይ ውስጥ ይመደባሉ ማለት ነው። ዩቲዩብ በሁለተኛነት ደረጃ የሚከፍላቸው የቪዲዮ አይነቶች ፐርሰናል ፋይናንስ ኤንድ ኢንቨስቲንግ ናቸው። ይህ ምንድነው? በፋይናንሲንግ እና የኢንቨስቲንግ አካባቢ ያሉ ቪዲዮዎችን ነው ማለት ነው። ስለ በጀት ብናወራ ኦር ቪዲዮ ብንሰራ ባጀቲንግ፣ ካፒታል ማርኬት ብንሰራ፣ ካፒታል ማርኬት ምንድነው? በእኛ ሀገር ብዙ አልተለመደም፣ ግን ካፒታል ማርኬት የገዥና ሻጭን ማገናኘት ሊሆን ይችላል። የአክሲዮን ሽያጭ ሊሆን ይችላል። እነዚያ አካባቢ ብንሰራ የተሻለ ክፍያ ማግኘት እንችላለን ማለት ነው። እዚህ አካባቢ ማን መሳተፍ ይችላሉ? የፋይናንስ ሰራተኞች፣ አካውንታንቶች ኦር ኤኒ እዚህ አካባቢ ያሉ ፕሮፌሽናልስ እንደዚህ አይነት ቪዲዮ ቢሰሩ የተሻለ ቪዲዮ አውትፑት ይኖራቸዋል ማለት ነው። ኢንቨስትመንት ስትራቴጂስ፣ ስለ ኢንቨስትመንት ምን ላይ ኢንቨስት ማድረግ አለብን፣ ምን አይነት ቦታ ላይ ኢንቨስት ማድረግ አለብን፣ ኢንቨስትመንት ምንድን ነው፣ እንደዚህ አካባቢ ብንሰራ ራሱ ጥሩ ቪዲዮ ይወጣልናል ማለት ነው። ዴት ሪፔይመንት፣ ይህም ስለ ብድር አከፋፈል፣ ስለ ብድር አወሳሰድ፣ በምን ያክል ሬት ብድር ይገኛል፣ አከፋፈሉ እንዴት ነው፣ ለስንት ጊዜ ይቆያል፣ በአጠቃላይ ስለ ብድር ቪዲዮ ብንሰራ የተሻለ ክፍያ እናገኛለን። ን ኢንቨስትመንት ጋይድስ፣ አሁን ብዙ ሰው እጁ ላይ ገንዘብ ኖሮት ሪሶርስ ኖሮት ግን ምን ላይ ኢንቨስት ላድርግ ብሎ የሚቸገር ሰው ይኖራል። ስለዚህ እንደ ኢንቨስትመንት ኤሪያ ላይ ኢንቨስትመንትን ጋይድ የሚያደርጉ ቪዲዮዎችን መስራት ይቻላል። በሶስተኛ ደረጃ ዩቲዩብ የሚከፍላቸው የቪዲዮ አይነቶች
ሄልዝ ኤንድ ፊትነስ ናቸው። ስለ ጤና እና የአካል ብቃት እንቅስቃሴ የያዙ ቪዲዮዎችን ነው። እዚህ ውስጥ ምንን መካተት ይቻላል? ወርክአውት ሩቲንስ። ይህምን ማለት ነው? ወርክአውት ሩቲንስ ተደጋጋሚ እንቅስቃሴዎችን ለሴ በየቀኑ በየ3 ቀኑ ወር በየሳምንቱ የምንሰራቸውን እንቅስቃሴዎችን ዩቲዩብ ላይ ፖስት ማድረግ ይቻላል። ቀርቡሉ ወርክአውት ቻሌንጅስ። ይህን ማለት ነው ለምሳሌ ዌይት ሊፍቲንግ ቻሌንጅ ሊሆን ይችላል፣ ፑሽ አፕ ሊሆን ይችላል፣ ሪፒቲቲቭ ኤክሰርሳይዝ ሊሆን ይችላል። እነዚህ ነገሮችን ለምሳሌ ዌይት ሎስ ቻሌንጅ ሊሆን ይችላል። እነዚህን የመሳሰሉ ቪዲዮዎችን ማቅረብ ይቻላል። ሌላ እዚህ ውስጥ የሚካተቱ ቪዲዮዎች የኒውትሪሽን ወይም ስነ ምግብ ናቸው። ለጤና ተስማሚ የሆኑ ኒውትሪሽን ወይም ስነ ምግብ አመጋገብ ማቅረብ ሊሆን ይችላል። ለየትኛው ጤና የትኛው ጥሩ ምግብ ነው፣ ለየትኛው ኤክሰርሳይዝ የትኛው ጥሩ ምግብ ነው የሚሉ ነገሮችን ማቅረብ ይቻላል። እዚህ ላይ አሁን የጤና ባለሙያዎች፣ ኒውትሪሽኒስት ሰዎች ኦር ኤኒ ምግብ ላይ ያሉ ሰዎች እዚህ አካባቢ መስራት ይችላሉ ማለት ነው። ቅድም ያልነው ላይ አሁን የወርክአውት ሩቲንስ ኤንድ ወርክአውት ቻሌንጅስ ላይ የጂም ቤት ባለቤቶች ኦር አሰልጣኞች ኦር ከኤሌመንተሪ እስከ ዩኒቨርሲቲ ያሉ የስፖርት መምህራን እዚህ ላይ መሳተፍ ይችላሉ። ከዛ ሚል ኤንድ ፕሪፓሬሽን ጋይድስ ቪዲዮዎች መስራት ይቻላል። የምግብ አዘገጃጀት ለጤና ተስማሚ የሆኑ የምግብ ዝግጅቶችን መስራት ይቻላል። ከዛ ፊትነስ ፕሮዳክት ሪቪውስ ኢኩዊፕመንት ኤንድ ሰፕሊመንትስ። ይህም ለማለት ነው ፊትነስ ፕሮዳክት ሪቪውስ ለእንቅስቃሴ የሚጠቅሙ ቁሳቁሶችን ኦር እቃዎችን ኦር ማሽኖችን ሪቪው ማድረግ ይቻላል። ለምሳሌ የጂም ውስጥ የምንሰራባቸው እቃዎች አሉ፣ ኦር ዶሜስቲካሊ የምንሰራባቸው እቃዎች አሉ። ስለዚህ ምን አይነት የመሮጫ ማሽን መጠቀም እንችላለን፣ የትኛው ጥሩ ነው፣ የትኛው ዋጋው ጥሩ ነው። ለምሳሌ የሳይክል ሊሆን ይችላል ቤት ውስጥ የምንጠቀመው፣ ኦር የመስል ዴቨሎፕመንት ቱልስ ኦር ኢኩፕመንት ሊሆኑ ይችላሉ። እነዚህ ነገሮች ላይ ቪዲዮ መስራት ይቻላል ማለት ነው። ከዛ ዮጋ ኤንድ ሜዲቴሽን ማቅረብ የሚፈልጉ ሰዎች ማቅረብ ይችላሉ። ትራንስፎርሜሽን ስቶሪስ፣ ለምሳሌ አስደናቂ ለውጦች በሰውነት ላይ ኦር በመስል ላይ ኦር በአጠቃላይ ከፊትነስ ጋር ኦር ከጤና ጋር የተያያዙ ነገሮችን ስለዛ ለውጦች ማቅረብ ይቻላል። ለምሳሌ የሌላ አንድ የማውቀው የቲቪ ሾው አለ። የ90 ዴይ ቻለንጅ ነው። በ90 ቀናት ውስጥ ምን ያክል ኪሎ ይቀንሳሉ ሰዎች፣ ምን ያክል ኪሎ ይቀንሳሉ የሚል አንድ ቲቪ ሾው አለ። እንደዚያ ቪዲዮዎችን በጣም በብዛት መስራት ይቻላል ማለት ነው። 4ኛ ደረጃ የሚከፍላቸው የቪዲዮ አይነቶች ቪዲዮ ኒሽ፣ ቢዩቲ ኤንድ ፋሽን ላይ ያሉ ቪዲዮዎችን ናቸው። ስነ ውበትና ፋሽን። እዚህ አካባቢ የሜካፕ አርቲስቶች፣ የጤና ባለሙያዎች፣ ቆዳ ላይ የሚሰሩ በአጠቃላይ የፋሽን ላይ ያሉ ሰዎች እዚህ ውስጥ መሳተፍ ይችላሉ ማለት ነው። እዚህ ውስጥ የሚካተቱ ቪዲዮዎችን ማንን ሊይዝ ይችላል? ሜካፕ ቱቶሪያልስ ኤንድ ቴክኒክስ፣ ፋሽን ኮንቴንትስ ስለ ፋሽን፣ ስኪን ኬር ሩቲንስ ኤንድ ፕሮዳክትስ የቆዳ አጠባበቅና ለቆዳ ኬር የሚጠቅሙ ኤኒ ቁሳቁሶች ወር መድኃኒቶች ሊሆኑ ይችላሉ። ሲዝናል ፋሽንስ ወቅታዊ ፋሽኖች፣ ለምሳሌ በጋ ላይ ምን አይነት ፋሽን መጠቀም እንችላለን፣ ክረምት ላይ ኦር ከዌዘር ጋር በተገናኘ ኦር ከሌላ ጋር በተገናኘ ከቦታ ጋር በተገናኘ ምን አይነት ፋሽኖችን ሲዝናል ፋሽንስ መጠቀም እንችላለን ነው መከተል እንችላለን የሚሉ ቪዲዮዎችን መስራት ይቻላል። ግን ቢዩቲ ቲፕስ የስነ ውበት ነገሮችን፣ የስነ ውበት ሀሳቦችን፣ መረጃዎችን ወይም ምክሮችን ማቅረብ ይቻላል። በ5ኛ ደረጃ ዩቲዩብ የሚከፍላቸው የቪዲዮ ኒሽ ወይም የቪዲዮ አይነቶች ትራቭል ቭሎግስ ናቸው። ወይም ደግሞ የጉዞ ቪዲዮ ብሎግ ማድረግ ማለት ነው። ቭሎግ ስንል የቪዲዮ ብሎጊንግ ማለታችን ነው። ስለዚህ እዚህ ጋር ማን መሳተፍ ይችላል? ቱር ጋይድስ መሳተፍ ይችላሉ። የኤኒ የትራቭል ኤጀንት ውስጥ የሚሰሩ ኢንፎርሜሽን ያላቸው እውቀቱ ያላቸው ሰዎች መስራት ይችላሉ ማለት ነው። እዚህ ላይ ትራቭል ቭሎግ ላይ ሎካሊም ኢንተርናሽናሊም ቪዲዮዎችን ፖስት ማድረግ ይቻላል ኦር መስራት ይቻላል።
እዚህ ውስጥ ምንን ማካተት እንችላለን? ወር ምን አይነት ቪዲዮዎችን መስራት እንችላለን? ዴስቲኔሽን ጋይድስ የጉዞ መረጃዎችን መስጠት እንችላለን። ለምሳሌ የመጓዝ ፍላጎት ኖሯቸው ወይ ደግሞ ዝግጅት ኖሯቸው ግን እንዴት መጓዝ እንዳለባቸው ወይም ደግሞ ስለሚሄዱበት ቦታ በቂ ኢንፎርሜሽን እና እውቀት የሌላቸው ሰዎች አሉ። ስለዚህ ዴስቲኔሽን ጋይድስ መስጠት ይቻላል ማለት ነው። ትራቭል ቲፕስ ስለ ጉዞ በምን አይነት ትራንስፖርት ወር በምን አይነት ወይ መጓዝ እንደምንችል መስራት ይቻላል። ሎካል ኩዚንስ ባህላዊ አመጋገብ አሰራር በአጠቃላይ ስለምንሄድበት ቦታ የአመጋገብ ስርዓት ማቅረብ ይቻላል። ቭሎግስ ፍሮም ቫሪየስ ሎኬሽንስ በተለያየ ቦታ ላይ ጥሩ ቪዲዮ ነው ብለን ካሰብን ያስተምራል ኦር ኢንተርቴን ያደርጋል ኦር በጣም ይስባል ብለን ያሰብናቸው ቪዲዮዎችን ካለንበት ቦታ ላይ ፖስት ማድረግ ይቻላል። ለምሳሌ እንደዚህ አሁን እዚህ ግሩፕ ውስጥ ሊጠቃለሉ የሚችሉ የቪዲዮ አይነቶች ለምሳሌ እንደ አቤል ብርሃኑ የሚሰራቸው ቪዲዮ አይነቶችን እነሱ ኢንተርናሽናል ናቸው። ሎካልም ደግሞ አሉ፣ የሎካል ቱር ጋይድስ አሉ። እነሱም በየሄዱበት ቪዲዮዎችን ሪከርድ አድርገው ፖስት ማድረግ፣ አዳዲስ ቦታዎችን ማስተዋወቅ፣ አዳዲስ ኤክስፒሪየንስን ሼር ማድረግ ይችላሉ። ስለዚህ በአጠቃላይ ትራቭል ቭሎግ ላይ ዴስቲኔሽን ጋይድስ፣ ትራቭል ቲፕስ፣ ካልቸራል ኤክስፒሪየንስ፣ ሎካል ኩዚንስ ኦር ባህላዊ አመጋገብ፣ የቪዲዮዎችን ብሎግ ማድረግ፣ ስለ ባጀት ስለ ትራቭል ባጀት አድቫይስ መስጠት ይቻላል። በጣም ብዙ ቪዲዮዎችን መስራት እንችላለን። 6ኛ ደረጃ ዩቲዩብ የሚከፍላቸው የቪዲዮ አይነቶች ፉድ ኤንድ ኩኪንግ ናቸው። ከምግብና ከምግብ አሰራር ጋር የተያያዙ ቪዲዮዎችን ነው። እዚህ ውስጥ ምን ማቅረብ እንችላለን? የምግብ ቅመማ ሬሲፒ ዲሞንስትሬሽን ማስተዋወቅ እንችላለን። የምግብ ዝግጅት ማስተዋወቅ እንችላለን። ፉድ ቻሌንጅ ለሰ ኢቲንግ ኮምፒቲሽን ማቅረብ ይቻላል። ሬስቶራንት ሪቪውስ አዳዲስ ሬስቶራንቶችን ማስተዋወቅ፣ ሰርቪሳቸውን ማስተዋወቅ፣ አገልግሎታቸውን ማስተዋወቅ ሊሆን ይችላል። ቴስት ቅምሻ ሊሆን ይችላል። ሜኑ ቅምሻ ለምሳሌ በእኛ ሀገር አንድ 3-4 ቻናሎች አሉ እኔ የማውቃቸው የቪዲዮ የቻናሎች አሉ። ስለ ሬስቶራንት ላይ ሄደው ሪቪው የሚያደርጉ ሜኑ ቅምሻ አንድ አዲስ ሜኑ ሊሆን ይችላል፣ የምግብ አይነት ሊሆን ይችላል፣ ነባር ሊሆን ይችላል። እዛ ላይ ምግቡን ቴስት አድርገን ስለዛ ምግብ ፕሮሞት ማድረግ ይቻላል፣ ወር አስተያየት መስጠት ይቻላል። እና እነዚህን አይነት ቪዲዮዎችን መስራት ይቻላል። እዚህ ላይ ምን አይነት ሰዎች መስራት ይችላሉ? ሼፎች መስራት ይችላሉ። ኒውትሪሽኒስት መስራት ይችላሉ። የስነ ምግብ ባለሙያዎች እና ሼፎች ከሲኒየሮች እስከ ጀማሪ ሼፎች መስራት ይችላሉ። ሌላ ምግብ በየቀኑ የምንጠቀመው ስለሆነ ለሰይ የምንበላውን ቁርስ ለየት ያለ ቁርስ ምንበላ ከሆነ ኦር የተለመደ ከሆነ ስለዛ ነገር ቪዲዮ ሰርተን ፖስት ማድረግ እንችላለን። ቢኮዝ ምግብ ማለት ቢያንስ ሰው በቀን 3-4 መብላቱ አይቀርም፣ 3-4 በቀን መስራቱ አይቀርም። ስለዚህ ከቤታችን ከዶሜስቲክ ኪችን ጀምሮ እስከ ሬስቶራንት ወር ትልልቅ ሆቴሎች ድረስ ያሉ የምግብ ዝግጅቶችን እዚህ ላይ ማቅረብ ይቻላል ማለት ነው። ዩቲዩብ በ7ኛ ደረጃ የሚከፍላቸው ቪዲዮ ኒሽ ወይም የቪዲዮ አይነቶች እነማን ናቸው? ላይፍ ስታይል ኤንድ ቭሎግስ ናቸው። ቭሎግ ስንል የውሏችንን የጠዋት ውሏችንን የከሳት ውሏችንን ወር በአጠቃላይ የምናሳልፈው ጊዜን ቪዲዮ ቀርጸን ፖስት ማድረግ ማለት ነው። እዚህ ላይ ማንኛውም ሰው ሊሳተፍ ይችላል። እዚህ ጋር ካሜራ ያለው ሰው ኦር ቪዲዮን መቅረጽ የሚችል ሰው በሙሉ እዚህ ላይ መሳተፍ ይቻላል። ምክንያቱም ብዙ ሙያ አይጠይቅም፣ ፕሮፌሽን አይጠይቅም፣ ኦር ብዙ ስኪል አይጠይቅም። ጀስት ቪዲዮን ሪከርድ አድርጎ ስለ ላይፍ ስታይላችን ቪዲዮን ሪከርድ አድርጎ ፖስት ማድረግ ነው ማለት ነው። እዚህ ውስጥ ምን መስራት እንችላለን? ዴይሊ ኦር ዊክሊ ቭሎግስ ማድረግ እንችላለን። በየቀኑም በየሳምንቱም በተመቸን ያክል ቪዲዮዎችን ፖስት ማድረግ ይቻላል። ሞርኒንግ ኤንድ ናይት ሩቲንስ የጠዋት የማታ እንቅስቃሴዎቻችንን ውሏችን አዳራችን ፖስት ማድረግ ይቻላል። ሆም ኦርጋናይዜሽን ኤንድ ዲኮር ቲፕስ ስለ ቤት አያያዝ
ስለ ዲኮር አሰራር ሊሆን ይችላል። ብቻ ኤኒ ላይፍ ስታይል ኤንድ ቪሎግ ላይ ኤኒ ቪዲዮ ፖስት ማድረግ ይቻላል። ዩቲዩብ በ8ኛ ደረጃ የሚከፍላቸው ቪዲዮ ኒሽ ወይም የቪዲዮ አይነቶች ኤዱኬሽን ኤንድ ቱቶሪያልስ ናቸው። ይህ ምንድነው? ትምህርትና ቱቶሪያል መስጠትን የሚይዙ ቪዲዮዎች ናቸው ማለት ነው። እዚህ ውስጥ እነማን መሳተፍ ይችላሉ? ኤኒ አቅሙ ያላቸው ኦር እውቀት ያላቸው ኦር ስለ አንድ ነገር መረጃ ያላቸው ሰዎች፣ ስለ አንድ ነገር ኢንፎርሜሽን እና እውቀት ያላቸው ሰዎች እዚህ ላይ ቱቶሪያል እና ትምህርት መስጠት ይችላሉ ማለት ነው። ስለዚህ ላይ መምህራን ከኬጂ መምህራን እስከ ዩኒቨርሲቲ ሌክቸረርስ ሊሆኑ ይችላሉ፣ ፕሮፌሰርስ፣ ዶክተርስ ሊሆኑ ይችላሉ። እዚህ ላይ መሳተፍ ይችላሉ ማለት ነው። እዚህ ውስጥ ምን አይነት ቪዲዮዎችን መስራት እንችላለን? ሰብጀክት ስፔሲፊክ ሌሰንስ፣ ለምሳሌ ባዮሎጂ ቲቸር ስለ ባዮሎጂ መስራት ይችላል። ፊዚክስ ቲቸር ስለ ፊዚክስ ቪዲዮ መስራት ይችላል። ኦር ዩኒቨርሲቲ ሌቭል ላይ አካውንቲንግ ሊሆን ይችላል። ኦር ፕሮጀክት ማኔጅመንት ሊሆን ይችላል። ኢንጂነሪንግ ላይ ያሉ መምህራን ሊሆን ይችላሉ። ሕክምና ላይ ያሉ መምህራን ሊሆን ይችላሉ። ስፔሲፊክ ሳብጀክት መርጠው ስለዛ ሳብጀክት ቪዲዮ መስራት ይችላሉ ማለት ነው። ቱቶሪያልስ መስጠት ይቻላል። ጋይድ ኦን ቫሪየስ ቶፒክስ፣ ስለ አንድ ርዕስ፣ ስለ አንድ ኤዱኬሽን ሊሆን ይችላል፣ ስለ አንድ ርዕስ ጋይድ ማድረግ ይቻላል። አካደሚክ አድቫይስ መስጠት ይቻላል፣ ማማከር ይቻላል በትምህርት ዙሪያ ላይ። እነዚህና ተመሳሳይ የነዚህ አይነት ተመሳሳይ የሆኑ ቪዲዮዎችን ሰርቶ ፖስት ማድረግ ማስተላለፍ ይቻላል ማለት ነው። በ9ኛ ደረጃ ዩቲዩብ የሚከፍላቸው የቪዲዮ አይነቶች ሞቲቬሽናል ኤንድ ሰልፍ ኢምፕሩቭመንት የሆኑ ቪዲዮዎች ናቸው። እዚህ ጋር ሞቲቬሽን ስንል ሞቲቬሽን በጣም ሳይንቲፊክ መሆን አለበት፣ ፕራክቲካል መሆን አለበት። ዝም ብለህ ትችላለህ፣ እንደዚህ ትላለህ፣ ምናምን ትላለህ ሳይሆን ትክክል ሳይንቲፊክ የሆነ ፕራክቲካል የሆነ ሰዎች በላይፋቸው ሊተገብሩት የሚችሉ ሰልፍ ኢምፕሩቭመንትን ሊያመጣ የሚችሉ የሞቲቬሽን ኦር ኢንስፓሬሽናል ቪዲዮዎችን መስራት ይቻላል ማለት ነው። እዚህ ላይ አቅሙ ያለን፣ ስፒች ላይ ችሎታ ያለን፣ እውቀት ያለን ሰዎች፣ ጀነራል እውቀት ያለን ሰዎች እዚህ ላይ መስራት እንችላለን ማለት ነው። እዚህ ውስጥ ምንም ማካተት ይቻላል? ኢንስፓሬሽናል ስፒች መስራት ይቻላል። ፐርሰናል ዴቨሎፕመንት ቲፕስ መስራት ይቻላል። ኢንተርቪው ዊዝ ሰክሰስፉል ኢንዲቪጁዋልስ፣ ለምሳሌ በጣም ሰክሰስፉል የሆኑ ሰዎችን ኢንተርቪው በማድረግ ሊሆን ይችላል። ፖድካስት ሰርተን ማሰራጨት ሊሆን ይችላል። ፖስት ማድረግ ሊሆን ይችላል። ቡክ ሪኮመንዴሽንስ ሊሆን ይችላል። ያነበብነው ቡክን ወይም ደግሞ ከሌላ ሰው ሰምተን ጥሩ መጽሐፎች ናቸው የምንላቸውን መጽሐፎችን ማጋራት ሊሆን ይችላል። የሰዎችን ላይፍ ይለውጣል የምንላቸውን መጽሐፎችን ወር ስፒቾችን ማጋራት እንችላለን ማለት ነው። ስለዚህ ላይ መሳተፍ እንችላለን። ችሎታው፣ ፍላጎቱና አቅሙ ያለን እና መረጃውና እውቀቱ ያለን ሰዎች። በ10ኛ ደረጃ ዩቲዩብ የሚከፍላቸው የቪዲዮ አይነቶች ፓረንቲንግ ኤንድ ፋሚሊ ናቸው። እዚህ ላይ በጣም ብዙ ኤክስፒሪየንስ ሼር ማድረግ ይቻላል። በተለይ ከልጆች ጋር የምንውል ሰዎች፣ እናቶች፣ ወላጆች፣ ሞግዚቶች ሊሆኑ ይችላሉ፣ ዴይኬር የሚሰሩ ሰዎች ሊሆኑ ይችላሉ። በአጠቃላይ ከቤተሰብና ከልጆች ጋር ግንኙነት ያላቸው ሰዎች በጣም ብዙ ቪዲዮ መስራት ይችላሉ። ቢኮዝ ውሏችን አዳራችን ከልጆችና ከቤተሰብ ጋር ስለሆነ በጣም ብዙ ቪዲዮ መስራት ይቻላል። እኛም ሀገር በጣም የተለመዱ ቪዲዮዎች አሉ። የአርቲስት ገነት ንጋቱ የምትሰራቸው ከቤተሰብ ጋር የተያያዙ ቪዲዮዎች ሪያሊቲ ሾውስ የዚህ አንዱ አካል ናቸው ማለት ነው። ለሚዲያ ይመጥናል ብለን የምናስባቸውን ቪዲዮዎችን ሪከርድ አድርገን ፖስት ማድረግ እንችላለን። ቻይልድ ዴቨሎፕመንት አድቫይስ፣ ስለ ልጆች ግንባታ፣ አስተዳደግ፣ ስለ ልጆች ማነጽ ላይ የያዙ ቪዲዮዎችን መስራት እንችላለን ማለት ነው። ስለዚህ እኛም የምንሰራው ቪዲዮ ብዙ ተመልካች ስላለን ብቻ ሳይሆን ምን ያክል ይከፍለናል ኦር በምን ያክል ሬት ይከፈላል ብለን የምንሰራቸው ቪዲዮዎችን መምረጥ አለብን ማለት ነው። እነዚህ ብቻ አይደሉም። በነገራችን ላይ በጣም ብዙ ቪዲዮዎች መስራት ይቻላል። እነዚህ አስሮቹ ብቻ አይደለም አሁን ዩቲዩብ ላይ የምናያቸው ቪዲዮዎች፣ ግን እነዚህ ጀስት ቶፕ 10 ዩቲዩብ የሚከፍላቸው ቪዲዮዎችን ለማለት ነው እንጂ በጣም ብዙ ቪዲዮዎችን መስራት ይቻላል ከነዚህ ውጭ ያሉ ማለት ነው። በሚቀጥለው ቪዲዮዬ ዩቲዩብ ስንሰራ ምን አይነት አፕሊኬሽን መጠቀም አለብን፣
ለሪከርዲንግ ሊሆን ይችላል፣ ወር ለቪዲዮ ኤዲቲንግ ሊሆን ይችላል። ምን አይነት አፕሊኬሽን ቀላልና ፍሬንድሊ የሆነ አፕሊኬሽን መጠቀም እንችላለን የሚለውን ነገር አቀርብላችኋለሁ። ታንኪዩ